ቆንጆ ናት፣ የልጅነት ወዳጁ ናት፣ መልካም ሰው ነው፣ ይወዳታል፣ ትወደዋለች፣ በሀሳብ ይግባባሉ። ሴትም እሷ ናት ይላል፣ ወንድም እሷ ነው ትላለች። ትዳር በመመስረቻቸው ሰዓት ራስን መለወጥ በሚል ሰበብ የልጅቷ የገንዘብ ፍቅር ጣሪያ ነካ። እሱ ደግሞ ህይወት ጠመዝማዛ መንገድ እንደሆነች ማሰብ ላይ ነው እና ከጊዜ በኋላ ልትኖር የምትመኘውን ኑሮ ማሳካት እንደማይችል ተረዳና ጨነቀው። ሊለያት እንደሆነ ሲያስብ ፈራ። ቢሆንም የወደፊት ኑሮ ከሚበጠበጥ ከአሁኑ መወሰን እንደሚገባው አመነ። ከዚያ በፊት ሊያደርግ የሚችለው ነገር ቢኖር ይህን የተለጠጠ ምኞታን ሪያሊቲ ላይ እንደማይኖር መስበክ ነው። አለበለዚያ ወስኖ ከልጅነት ስስቱ መውጣት። ውሳኔው ቀላል አልነበረም። ስብከቱ ስላልተሳካ ከልጅነት ስስቱ ወጣ። አመታት ነጎዱ። ከአንዷ መንፈሰ ድሃ ጋር ትዳር መሰረተ። ቆሎም ሽሮም ጮማ ናቸው። ሰው ተፋቅሮ ከበላቸው አይነት ኑሮ ላይ ነበር። ሚስቱ ታከብረዋለች፣ ትንከባከበዋለች። ይህንና ያን አምጣ እያለች አትጨቃጨቀውም። በቃ የሰላም መንፈስ ላይ ነው። እሷም የተማረ ሀብታም አግብታ የምትመኘው ኑሮ ማጣጣም ቀጠለች። ቆይተው በልጅ ተባረኩ እና ደስ አላት ከኋለኛው ባሏ። ከዚያ በኋላ የመገናኘቱ ነገር አበቃለት ከቀድሞ ባለቤቷ ጋር። እሱ ሰላማዊ ህይወት እየኖረ ያለ ድንገት ጆሮ ጭው የሚያደርግ ነገር ተከሰተ። ሚስቱ አንድ ልጇን ጥላ በመኪና አደጋ አረፈች። የሚይዘው የሚጨብጠው አጣ። ፈጣሪ ይህን ያደረገበት ምክንያት አልገባህለው። ምን በደልኩ እያለ ከራሱም ከፈጣሪውም ተጣላ። የተወሰኑ ዓመታት በመጠጥ ለመደበቅ ሞከረ። አንድ ቀን ግን ጠጥቶ አምሽቶ ሲመጣ ልጁ ሲያለቅስ ቆይቶ በር ላይ ፍግም ብሎ አገኘው። ራሱን ይዞ እሪ ብሎ ጮኸ። ወዲያው ልጁ በድንጋጤ ከእንቅልፉ ነቃ። የሞተ መስሎት ነበር። ጩኸቱን አቋርጦ ከወደቀበት አንስቶ እቅፍ አድርጎ ሳመው። ሌሊቱ ሙሉ ሲያስብ አደረ። ለልጁ ሲል መበርታት እንዳለበት ወሰነ። ከዚያ በኋላ ከሚስቱ ሐዘን ተጽናና። ህይወቱን በአዲስ ምዕራፍ ለመጀመር አቀደ። ትኬት ቆርጦ ልጁን ይዞ ወደ ገዳም አቀና። ከዚያ በኋላ ልጁም የእናትም የአባትን ፍቅር እየሰጠ በረታ። 3 ዓመት በዚህ ሰላም ይኖር ጀመር። እርግጥ ነው ህይወት ብዙ አጉድላበታለች። እሱ ግን ፊት አይሰጣትም። በየዓመቱ እየጠበቀ ከልጁ ጋር ገዳም ሄዶ መንፈሱን አረጋግጦ ይመለሳል። አንድ ቀን ወደ ሪዞርት ልጁን ይዞ ሲዝናና አይኑ ያልጠበቀውን ሰው አየ። እሷ ነች። አዎ የልጅነት ወዳጁ። ባላየ ለማረፍ ሲል ስሙን ጠራችው። አይኗ ቀልቶ ነበር። ተቀምጠው ማውራት ጀመሩ። ባሏ ከ1 ዓመት በፊት አውሮፓ እንደሄደና ሌላ ሚስት እንዳገባ የሰማችው ሰሞኑን እንደሆነ ነገረችው። የኔም እኮ ብሎ ሲጀምር አትንገረው፣ ሁሉም የጋራ ጓደኛችን የደረሰብህን ነግሮኛል አለችው። አንተ የት ናት ብለህ ቼክ ባታደርገኝም እኔ ግን ውሎውን አጣራ ነበር። ምክንያቱም ባሌ ታማኝነት እንደሚጎለው ሳውቅ አንድ ቀን ጥሎኝ እንደሚሄድ ጠረጥር ነበር። አሁን ከልጅነት ሀሳቧ በብዙ ተሻሽላለች። እሱም አሁን ያለውን ስነልቦና ያን ሁሉ መከራ ያለፈ አይመስልም ነበር። ያኔ በልጅነታችን ግን ለምን ሸሸኝ አለችው። ሙሉ ሴት አልነበርሽም? አዎ አልነበርኩም፣ ግን አንተም ሙሉ ወንድ አልነበርክም። አውቃለሁ የገንዘብ ፍላጎቴን አይታ የሟላ ሲመስልህ እንደተለየኝ። ነገር ግን መልክ ሰርተህ ብትሸነግለኝ ከጊዜ በኋላ ራሴ እረዳው ነበር። የእርሱ ፈቃዱ የሆነው አንዴ ሆኗል። ወደፊታችን ግን መወሰን እንችላለን አላት። ከ6 ወር በኋላ ሻማብሪ የሰው ልጅ ሳይዋሱ ሰርጋቸውን አደረጉ። በቃ ህይወት እንዲህ ነች።